በአዲስ አበባ ከተማ በተለያዩ አካባቢዎች የውስጥ ለውስጥ መንገዶችን አጥሮ የማስቀመጥ ሁኔታ ይስተዋላል። የአዲስ አበባ ከተማ መንገዶች ባለስልጣን ይህ ድርጊት ህብረተሰቡን በመንገድ መሰረተ ልማቱ እኩል ተጠቃሚ እንዳይሆን እያደረገ መሆኑን ገምግሞ ከዚህ ቀደም በበርና በአጥር የተዘጉ የውስጥ ለውስጥ መንገዶች እንዲከፈቱ ማስጠንቀቂያ ሰጥቷል። ባለስልጣን መስሪያ ቤቱ እነዚህ መንገዶችን በማስከፈት 24 ሰዓት ለሁሉም ህብረተሰብ እኩል አገልግሎት እንዲሰጡ የሚቻልባቸው ሁኔታዎች ላይ ከባለድርሻ አካላት ጋር ውይይት አድርጓል። በውይይቱም የችግሩ አሳሳቢነት እንዲሁም የመፍትሄና የተግባበር ሂደቶችን የተመለከቱ ሀሳቦች ተነስተዋል። ወደ ውስጥ አቋራጭ መንገዶችን ለመጠቀም ታጥረዋል። መንገዶች በሙሉ በበር ትራፊክ ቤት ስለዚህ ከተማው ላይ ትልቅ የሆነ የትራፊክ ጫናዎች የተፈጠሩባቸው ሁኔታዎች የነበሩት ስህተቱ መታረም አለበት። ህገወጥ ከሆነ ህገወጥ ነው፣ ማስረዳት አለበት። መንገዱ የመንግስት ነው። ስቴቶች አንዳንዴ አገላይ መንገዶቹን የሚዘጉበት ሁኔታ አለ። ስለዚህ እዚህ እንትን ላይ ቤት አስተዳደር ከተማ መሬት ፕላን ማኔጅመንትም ጣልቃ መግባት ያለበት ይመስለኛል። እንኳን ለመንግስት ለህዝብ መመላለሻ የተሰጠን መንገድ መከልከል ይቅርና በራሴ ግቢ አንዱ ሰው መውጫ መንገዱ የሌለው መሆኑ ከተረጋገጠ ለእኔ ካሳ ከፍሎኝ ከኔ ቤት ተቆርጦ መንገድ ማግኘት በህግ የተሰጠው መብት። በቀጣይ እንደዚሁ በጣም አንኳር መንገድ ላይ እኩል የሆነ ትልቅ ኢንፍራስትራክቸር ወይ መሰረተ ልማት ሰዎች እንዳይቀልሉበት እነዚህ ችግሮች እየለየን በየመንገዱ እየታየ ጥሩ ነው ብዬ አስባለሁ። ይህ ድርጊት የህብረተሰቡን በመንገድ መሰረተ ልማት እኩል የመጠቀም መብትን የሚጋፋ ነው ያሉት በባለስልጣኑ ዋና ዳይሬክተር ኢንጂነር ሙሁዲን ረሻድ የመንገድ ሀብትን ከጉዳት ለመከላከል እንዲሁም ፍትሐዊ ተጠቃሚነትን ለማረጋገጥ በትኩረት እንደሚሰራም አንስተዋል። የውስጥ ለውስጥ መንገዶችን ማህበረሰቡ ባልተገባ ሁኔታ አጥሮ የመያዝና ሁሉም የማህበረሰብ ክፍል እንዳይጠቀም የመገደብ ስራ እየተሰራ ከመሆኑ ጋር ተያይዞ እንደዚሁም ደግሞ በአጋጣሚ ታጥረው የተቀመጡ መንገዶችን የይዞታ አካል ጭምር እስከማድረግ ድረስ የደረሰ ያለበት ሁኔታ ስለሆነ ያለው ይህን ነገር መስተካከልም ያለበት ስለሆነ እነዚህ በርካታ መንገዶች የሁሉም የህብረተሰብ ክፍል የአዲስ አበባ ብቻ ነዋሪ አይደለም፣ አጠቃላይ የሁሉም ዜጎች ኢትዮጵያ ውስጥ ያሉ ዜጎች አዲስ አበባ የመጡ ዜጎች በሙሉ የመጠቀም መብት አላቸው። አሁን ይሄ መብት ነው እየተገደበ ያለው። 24 ሰዓት የመጠቀም መብት አለው። ታጥሮ ከ12 ሰዓት በኋላ መንቀሳቀስ የማይቻልበት ዋና መንገዶች ላይ አደጋ ቢደርስ በውስጥ ለውስጥ ማለፍ የማይቻልበት እኛ ዋና መንገዶችን ጥገና ስንጠግን ዘግተን በምንጠግንበት ሰዓት ላይ ህብረተሰቡ ተለዋጭ መንገዶችን እነዚህ አቋራጭ መንገዶች እንዳይጠቀም የሚገደብበት ሂደት ነው ያለው። ስለዚህ እነዚህ መስተካከልን መታረም አለባቸው። በባለስልጣኑ የምህንድስና የመንገድ ሀብት አስተዳደር ዘርፍ ምክትል ዋና ዳይሬክተር መሐመድ አወል እንዳሉት በመዲናዋ የውስጥ ለውስጥ መንገዶችን ያጠሩ ነዋሪዎችና ተቋማት አጥሩን በራሳቸው የማያነሱ ከሆነ ባለስልጣን መስሪያ ቤቱ አጥሩን በማንሳት መንገዱን ክፍት ለማድረግ የሚያስችል ግብረ ኃይል አቋቁሟል፣ ወደ ትግበራም ይገባል። አቋራጭ መንገዶችን አጥሮ የተወሰኑ አካላት ወይም ደግሞ የግለሰቦች መጠቀሚያ እየሆኑ ነው ያለው። ስለዚህ ይህንን መንገድ የታጠሩትን አጥሮች እንዲያስነሱ ኮሚኒኬት ተደርገዋል። አሁን ይህንን በግብረ ኃይል የታጠሩ መንገዶችን የማስከፈቱን ስራ ለመስራት ይሄ ስፋት ስላለው ከተለያዩ የሚመለከታቸው ባለድርሻ አካላት ጋር ተነጋግረን አንድ አይነት ግንዛቤ ይዘን ወደ ተግባራዊነቱ ለመግባት በዝግጅት ላይ ነው ያለነው። መንገዶች በከፍተኛ ወጪ ለሁሉም የህብረተሰብ ክፍል በእኩል ደረጃ አገልግሎት እንዲሰጡ ታስበው ይገነባሉ። ሆኖም በመንገድ ሀብት ላይ የሚፈጸሙ ህገወጥ ድርጊቶች መንገዶቹ በታቀደላቸው ልክ ለአገልግሎት እንዳይውሉ የሚያደርጉ ናቸው። በመሆኑም ባለስልጣን መስሪያ ቤቱ በመሰል ህገወጥ ድርጊቶች ላይ ተገቢውን እርምጃ የመውሰድ ስራውን አጠናክሮ እንደሚቀጥል አሳውቋል። በቀጣይነት አሁን ባለን ፊድባክ የተወሰኑ ቦታዎች ላይ በራሳቸው ፈቃድ የማንሳት ሂደቶች አሉ። ካልተነሳ ግን ባለስልጣን መስሪያ ቤቱ የራሱን የሆኑ ማሽነሪዎች እና ሌሎች ግብአቶችን ይዞ ባለድርሻ አካላቶችን ጋር በጋራ በመሆን እነዛን ንብረቶች አንስቶ የመውሰድ ስራ ነው የምናከናውነው። ይህንን ደግሞ ስናደርግ የምናወጣቸውን ወጪዎች እና ሌሎችንም ነገሮች በህግ አግባብ የምንጠይቅ ነው የሚሆነው።